አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ እንኳን ደህና መጣችሁ እያልኩኝ ዛሬ ደግሞ ይህን የመሰለ ውስጡ ክፍት ያለ ኤሽ ወይንም ደግሞ ቂጣ ለተለያዩ ነገሮች ለፉል፣ ለጠሂና፣ ለሁሙስ፣ ለሳንድቾች ለተለያዩ ሳንድቾች የሚጠቅመን ቆንጆ በቤታችን በቀላል ግብአት የምንሰራው የቂጣ አሰራር ነው ይዤላችሁ የመጣሁት። እንደምትመለከቱት 1 ኪሎ ፍርኖ ዱቄት ነው ያዘጋጀሁት። ከዛ በሻይ ማንኪያ ጨው አድርጌያለሁ። 3 የሾርባ ማንኪያ ደግሞ ዘይት እና 1 የሾርባ ማንኪያ እርሾ አድርጌ ግማሽ ሊትር ለብ ያለ ውሃ ነው የተጠቀምኩት። እንደ ዱቄታችሁ ይዘት አንዳንድ ዱቄት ውሃ ያነሳል፣ አንዳንድ ዱቄት ደግሞ ውሃ አነሳም እያያችሁ ታቦኩታላችሁ። እኔ ለ1 ኪሎ ፍርኖ ዱቄት ግማሽ ሊትር ለብ ያለ ውሃ ከቅዝቃዜ ወጣ ያለ ውሃ ነው የተጠቀምኩት። በጣም መሞቅ የለበትም፣ እርሾን ያስተኛብናል። ስለዚህ ከቅዝቃዜ ወጣ ያለ ውሃ ተጠቅሜያለሁ። በደንብ ነው ያሸሁት። እዚህ ጋር ቪዲዮ እንዳይረዝም አሳጥሬው ነው እንጂ በደንብ አሽቸዋለሁኝ። ኩፍ እስከሚል ድረስ ለ40 ደቂቃ ጠብቀን እንዲህ በዚህ መልኩ እንደበደለዋለን በትንሽ በትንሽ። እኔ ወደ 12 ቦታ ደብልየዋለሁኝ። 12 ቂጣ አውጥቸዋለሁኝ። ከላይም እንደዚህ ትንሽ ዱቄት ነስንሰን ላስቲክ እናለብሳለን። ላስቲክ ቶሎ ቶሎ ማልበስ አለብን፣ ለምን ይደርቃል። ከደረቀ በኋላ ውጤቱም ቆንጆ አይሆንም። ስለዚህ በዚህ መልኩ ከስርም ከታችም እያደረግን ዱቄት እንዳምጠዋለን። እኔ የምጋግረው ተመልካቾቼ በምጣድ ነው፣ በእንጀራ ምጣድ ነው የምጋግረው። የተወሰነውን ግማሹን ያህል እዳምጠዋለሁኝ ምጣዱ እስኪሰማ ድረስ። ውፍረቱ የዚህ ደረጃ ሲሆን ይበቃዋል። በመጥበሻ የምትጠቀሙ ከሆነ ግን ወዲያው እየዳመጣችሁ መጋገር ትችላላችሁ። ወይንም የተወሰነ ከዳመጣችሁ በኋላ መጥበሻችሁን ጥዳችሁ መጋገር ትችላላችሁ። ምጣድ የመረጥኩት ያው በአንዴ 4-3 መጋገር ስለምንችል ፍጥነት አለው። ስለዚህ በዚህ መልኩ ዳምጬ ደረድረውና ወደ መጋገሩ ነው የሚሄደው። እንዲህ እንደምትመለከቱት እንግዲህ ምጣዴም ሰምታለች። 4-3ቱን ምጣዱ እንደሚችል መጋገር እንችላለን። ዋናው ቶሎ ቶሎ መገለባበጥ ነው። እንደምትመለከቱት ወዲያውኑ አይን እንደዚህ ሲያወጣ ወደ ላይ ነፋ ማለት ሲጀምር ገና እንገለብጠዋለን። በአንድ በኩል ብቻ ቃህ ካለ የምንፈልገውን አይነት እንደዛ ክፍት ያለ መሃሉ አናገኝም። ቶሎ ቢያንስ 3-4 ከዛም በላይ እንደ ምጣዳችን አይነት እንገለባብጠዋለን። እንግዲህ ተመልካቾቼ ላይክ ሼር ማድረጋችሁን አትርሱ። እንዲሁም ኮሜንታችሁን አስቀምጡልኝ። ለመጀመሪያ ጊዜ ደግሞ ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ጥሩ ነገሮችን እንማማርበታለን። እናንተ ላይክ ማድረግ፣ ሼር ማድረግ፣ ኮሜንት መጻፍ ለኔ ትልቅ ሞራል ነው፣ ድጋፍም ነው። ስራዬ ደግሞ ለብዙ ሰዎች እንዲደርስ ይረዳል። ስለዚህ ላይክ ሼር ማድረጋችሁን አትርሱ። ወደ ስራው እንመለስ። እንግዲህ እንደምትመለከቱት በዚህ መልኩ ደርሷል። አውርጄዋለሁኝ። ወዲያውኑ ፎጣ ላይ ነው ያስቀመጥኩት። እንዳወጣን ከምጣድ ወደ ፎጣ ላይ ነው ጥቅልል አድርገን ማስቀመጥ ያለብን እንዳይደርቅ። እኔ እዚህ ጋር እናንተን ለማሳየት በዚህ መልኩ አዘጋጅቼው ነው እንጂ በፎጣ ላይ ነው ያስቀመጥኩት። መልሰንም ደግሞ ሌላ ነገሮችን እስክናዘጋጅ ድረስ በፎጣ መሸፈን አለብን። ላስቲክ ካደረግን ላቦት ይወጣና ጥሩ አይሆንም ውጤቱ። ግን እንዲህ ለምግብ የተዘጋጀ ፎጣ ካለ በዛ ጥቅልል ብናደርገው ቆንጆ ነው። አሊያም ደግሞ ትንሽ በረድ ካለ በኋላ በላስቲክ ጥቅልል አድርጉት። የዛሬ ስራ ይሄን ይመስላል። ሰላም ሁኑልኝ።